Gadaameessaan isin kadhannee nuu gala. Galaa ijoollee too harma hoosisaa laalaa dugda badhaa laala. Akka aadaatti waan biraan gaafannee garaagarummaa siyaasaa qabdu qabaachuu dandeessu. Nuuf jedhaati waaqaaf jedha lafaaf jedha rabbiif jedhaati dubartiin armaaf jedhiiti gudeeda kootiif jedhiiti rakkoo qabdan qawweeni miti karaa siyaasaa qawweeni miti wal bira taa'aati furadhaa jechi jedhu suni nama beekuuf imaana guddaa. Garaagarummaa siyaasaa jirtu suni qawween furuurraa marii furuunis ገብኑማዳ የተለያዩ ፖለቲካዊ ጥያቄዎቻቸውን በትጥቅ ትግል አማራጭ ለመመለስ ነፍጥ አንግተው ዱር ቤቴ ያሉ ወደ ሰላማዊ አማራጭ እንዲመለሱና የፖለቲካ ልዩነቶቻቸውን በጠረጴዛ ዙሪያ በሐሳብ ፍጭት ብቻ እንዲፈቱ ለማስቻል መንግስት ተደጋጋሚ የሰላም ጥሪዎችን ሲያቀርብ መቆየቱ ይታወሳል። በኦሮሚያ ክልል ባለፉት ዓመታት ያሏቸውን የፖለቲካ ጥያቄዎች በትጥቅ ትግል ለመመለስ ሲንቀሳቀሱ ከቆዩ አካላት ጋር ሲከሰቱ በነበሩ ግጭቶች ከምንም በላይ ማህበራዊና ኢኮኖሚያዊ ጉዳቶችን ስራዎችን የጎበኙ ሲሆን አመራሮቹን ተቀብለው ያነጋገሩት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የሰላም አማራጭን ተቀበላችሁ በመመለሳችሁ ሁላችንም ተደስተናል ያሉት በጦርነትና ግጭት ከማንም በላይ የሚጎዳው ህዝብ መሆኑን የተናገሩት ከንቲባ አዳነች ስለ ህዝብ ሲባል ሰላምን ማስፈን ይገባል በ21ኛው ክፍለ ዘመን የፖለቲካ ልዩነቶችን በመሳሪያ ለመፍታት የሚደረግ ጥረት ተቀባይነት የሌለው በመሆኑ የኦሮሞ ነጻነት ሰራዊት ተዋጊዎች ወደ ሰላም መመለሳቸው አርያነት ያለው ተግባር ነው ብለውታል። ገራገሩማን ሲያሳው ምዩን ጅራታ ገራገሩማን ሲያሳ ጅራቹንሳ ድርቀማ ወራናን ይከሙ ቀቡ ከሰቱ ጃራ ዲግደሚ ተቆፋ ከሰት ከራ ነጋቲን ወሊን ዱበተኒ ዋን ረት ወሊ ገለም ረት ወሊ ገሉ የፖለቲካ ልዩነት ምንጊዜም ይኖራል። የፖለቲካ ልዩነት ግን ግዴታ በጦርነት መፈታት የለበትም። በተለይም በ21ኛው ክፍለ ዘመን በሰላማዊ መንገድ ተወያይቶ በሚስማሙባቸው ጉዳዮች ላይ መግባባት፣ በማይስማሙባቸው ጉዳዮች ደግሞ ልዩነቶችን አክብሮ የህዝብን የስልጣን ባለቤትነት በመቀበል ህዝብ የሚወስነውን ውሳኔ ተቀብሎ በሱ በመገዛት መኖር አዋቂነትም ስልጣኔነትም ነው። ሁላችንም ይህንን በማክበር ለህዝብ ረፍትን የሚሰጠውን ሰላም ለማስፈን ስንል እዚህ ደረጃ ላይ መድረሳችን ትልቅ ውሳኔና እውቅና ሊሰጠው የሚገባ ተግባር ነው እንላለን። ህዝብንም ማክበር ነው። ስለዚህ በውሳኔያችሁ በጣም ተደስተናል። በሀገራችን የትጥቅ ትግል አማራጭን ለወሰዱ ቡድኖች ሁሉ ትልቅ አርአያነት ያለው ተግባር ነው ያከናወናችሁት። ለተፈረመው የሰላም ስምምነት ትልቅ ክብር አለኝ። ነጋዳ መላታይ ከና ፍንድከኛዩ ከበጀ ጉዳ ቀምና የኦሮሞ ነጻነት ሰራዊት አመራር ጃል ሰኚ ነጋሳ በበኩሉ የፖለቲካ ልዩነቶችን በምክክርም በጦር መሳሪያም ለመፍታት እንቅስቃሴ ማድረግ ቢኖርም ለህዝብ ሲባል ግን ልዩነቶችን በምክክር መፍታት ብልህነት ነው ብሏል። ገራገርማን ሲያዘን መጅርቲ ገራገርማን ሲያሳ yeroo tokko tokko naashin marii furamtus naashin qawweetti jijjiiramtu sun ma jirti garuu sabaaf jecha immoo garaagarummaa siyaasaa jirtu sun qawween furuurraa marii furuunis ገብኑማዳ እጋኑስ ከመፍለኔ የፖለቲካ ልዩነት ሁሌም አለ። ይህንን የፖለቲካ ልዩነት በውይይትም በመሳሪያም ለመፍታት ሲሞከርም ይታያል። ነገር ግን ለህዝብ ሲባል የፖለቲካ ልዩነቶችን በንግግርና በሐሳብ መፍታት ብልህነት ነው። እኛም ይህንን የሰላማዊ የውይይት መንገድ መርጠን ነው የመጣ ነው። ከመጣም በኋላ በተደረገልን አቀባበል በጣም ተደስተናል። በተለይም ዛሬ ባደረግነው ጉብኝት የተለያዩ ተቋማትን ጎብኝተን ብዙ ነገር ተረድተናል። ወደፊትም ብዙ ጉዳዮችን እንረዳለን ብለን ነው የምንጠብቀው። ለሰጣችሁን ክብር አመሰግናለሁ። በክልሉ መንግስትና በሰራዊቱ መካከል የተደረሰውን ስምምነት ተከትሎ የኦሮሞ ነጻነት ሰራዊት ታጣቂዎች ወደ ተሐድሶ ማዕከላት እየገቡ መሆናቸው ይታወቃል።